የማንም ያልሆነ ወደብ ኢትዮጵያ ትቆጣጠረው ይሆን? ለኢትዮጵያ ባህር ኃይል መልሰት ራስ ዱሜራ። እንኳን ደህና መጣችሁ። በአፍሪካ ቀንድ ጥግ በቀይ ባህር ላይ አንድ ማንም የማይኖርበት ለኢትዮጵያ የባህር ኃይል ፍላጎት ግን ተስማሚ የሆነ ወደብ አለ። በኤርትራና ጅቡቲ መካከል ያለው ይህ ወደብ ማንም ሀገር የኔ ነው ያላለው ወደብ ሲሆን ኤርትራ በፈረንጆቹ የዘመን ቀመር በ1993 ከኢትዮጵያ ነፃ ወጣው ብላ ሀገርነቷን ስታውጅና ኢትዮጵያም ወደብ አልባ ስትሆን ኢትዮጵያ ወደፊት ልትጠቀምባቸው ትችላለች ተብለው ከታሰቡ ወደቦች መካከል አንዱ ይህ ወደብ ነበር። ባለቤት አልባው ወደብ ታዲያ ካለው ስትራቴጂክ አቀማመጥ አንጻር የባህር ኃይሏን ለማጠናከር እየሰራች ለምትገኘው ኢትዮጵያ መልካም ማረፊያ ይሆናታል። ለመሆኑ ኢትዮጵያ ይሄን ወደብ በምን መልኩ የግሏ ልታደርገው ትችላለች? የሚያስከፍለው ዋጋስ ምን ያክል ነው? ሰላም ጤና ይስጥልኝ የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ለኢትዮጵያ ተስማሚ ነው ስለተባለው የራስ ዱሜራ ወደብ የምንላችኋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ከዓለም አቀፍ ንግድ የሚያገናኘው ወደብ የራስ ዱሜራ ወደብ በኤርትራና ጅቡቲ መካከል 20 ያክል ኪሎ ሜትር የሚሸፍን ወደብ ሲሆን 1.5 ኪሎ ሜትሩ ደግሞ ከቀይ ባህር ጋር በቀጥታ የተገናኘ የባህር ዳርቻ ነው። የዓለማችን 30% የንግድ እንቅስቃሴ ከሚያልፍበት ባብ ኤልመንዴብ ደግሞ በቅርብ ርቀት ላይ የሚገኝ ወደብ ነው። የኤደን ባህረ ሰላጤን ከቀይ ባህር የሚያገናኘው ወደቡ አፍሪካን ከኤዥያና አውሮፓ ጋር ማገናኘት መቻሉ 130 ሚሊዮን ሕዝብ ኖሯት ያለ ወደብ ለምትገኘው ኢትዮጵያ ከሚታሰበው በላይ እጅጉን ለውጥ ፈጣሪ የሚሆንላት ወደብ ነው። ራስ ዱሜራ ያለው ስትራቴጂክ ጠቀሜታም እንዲሁ በቀላሉ ሊነሳ የሚችል አይደለም። ለቀይ ባህር ያለው ቅርበት የዓለምን የንግድ እንቅስቃሴ ለመቀላቀልና ወደ ኤዥያና መካከለኛው ምስራቅ የሚደረግን ጉዞ ለማቅለል ተፈላጊ ያደርጓል። ኢትዮጵያ ራስ ዱሜራን የግሏ ካደረገችው በጅቡቲ ላይ ተንጠለጠለው የኢትዮጵያ የወደብ ፍላጎት ሙሉ ለሙሉ ባይሆንም በከፍተኛ ሁኔታ ይቃለላል። የኢትዮጵያ ባህር ኃይልም በራስ ዱሜራ ወደብ ላይ ማረፊያውን ካደረገ በጅቡቲ የባህር ኃይላቸውን ካሰፈሩት ቻይና፣ ፈረንሳይና አሜሪካን ከመሳሰሉ ሀገራት ጋር ትከሻ መለካካት እንድንጀምርም ያደርገናል። ታሪካዊው የወደቡ ሰው አልባነት የቀኝ ግዛት ውጤት። የራስ ዱሜራ ወደብ ባለቤት አልባነት መነሻው የቀኝ ግዛት ዘመን ነው። በ19ኛው መቶ ክፍለ ዘመን የአውሮፓ ሀገራት አፍሪካን ሲከፋፈሉ ፈረንሳይ ጅቡቲን፣ ጣሊያን ደግሞ ኤርትራን የግላቸው አድርጓል። ታዲያ በ1892 ጣሊያን የራስ ዱሜራን ላይኛውን ክፍል ልትወስድ፣ ፈረንሳይ ደግሞ የታችኛውን ክፍል ልትቆጣጠር ንግግር አድርገው የነበረ ቢሆንም ይፋዊ ስምምነት ባለመፈጸማቸው ወደቡ ባለቤት አልባ ሊሆን ችሏል። ጅቡቲ ከፈረንሳይ፣ ኤርትራ ደግሞ ከኢትዮጵያ ነፃነታቸውን ካገኙ በኋላ ወደቡ ይገባኛል በማለት ወደቡን የግላቸው ለማድረግ ቢጥሩም ሳይስማሙ ቀርተው ወደቡም ሰው አልባ ሆነው ነፃ ምድር ሆኖ ይገኛል። የተባበሩት መንግስታት ድርጅት ይህን ወደብ ለየትኛውም ሀገር ሳይሰጥ እስካሁን ድረስ ነፃ ምድር ሆኖ የተቀመጠ ሲሆን ይህም የተለያዩ መላምቶች እንዲነሱ አድርጓል። በተለይም ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ይህን ወደብ ልትጠቀምበት ትችላለች የሚለው መላምት በተለያዩ ተቋማትና መገናኛ ብዙሃን ጭምር በተደጋጋሚ እየተነገረ ነው። ህጉ ምን ይላል? ኢትዮጵያ ወደቡን ለመውሰድ ህጋዊ መብት አላት? ኢትዮጵያ የራስ ዱሜራን ወደብ በህጋዊ መንገድ ለመውሰድ የምታደርገው ጥረት አልጋ ባልጋ ሊሆን አይችልም። ዋነኛው ምክንያት ደግሞ የዓለም አቀፉ ህግ ማንኛውም ሀገር የትኛውንም የውሃ አካልም ሆነ መሬት ወደ ራሱ ግዛት ለመጠቅለል በርካታ መስፈርቶችን እንዲያሟላ መጠበቁ ነው። ኤርትራና ጅቡቲ በፈረንጆቹ የዘመን ቀመር በ2008 የዱሜራ ወደብ ይገባኛል በሚል ወታደራዊ ግጭት ውስጥ ገብተው የነበረ ሲሆን 2010 ላይ ደግሞ እስካሁን ተግባራዊ ያልተደረገን ስምምነት በኳታር አደራዳሪነት ተፈራርመዋል። ወደቡ ያለማንም ባለቤትነት መገኘቱ ታዲያ ኢትዮጵያ በዓለም አቀፍ ደረጃ ድርድሮችን በማድረግ እንድታገኘው የሚያደርጋት ቢሆንም ኢትዮጵያ ግን ቀድማ በኤርትራና ጅቡቲ መካከል በወደቡ ይገባኛል ያለውን ክርክር መፍታት ይኖርባታል። በተጨማሪም ኢትዮጵያ ወደቡን ለመውሰድ የኤርትራና ጅቡቲን ይሁንታ ማግኘት የሚጠበቅባት ሲሆን ጅቡቲ ለኢትዮጵያ ወደብ በመስጠት የምታገኘውን ገቢ በማሰብ ኤርትራ ደግሞ ከኢትዮጵያ ጋር ያለችበትን የፖለቲካ ተቃርኖ ታሳቢ በማድረግ ለኢትዮጵያ ፍቃድ ይሰጣሉ ተብሎ አይጠበቅም። ኢትዮጵያ የባህር በር ተጠቃሚነትን በማንሳት ወደቡን ለማግኘት ጥረት ብታደርግም ከዚህ ቀደም ከዚህ ወደብ ጋር የሚያስተሳሰር ታሪካዊ ቁርኝነት ስለሌላት ወደቡን የራሷ አድርጋ በተባበሩት መንግስታትም ሆነ በአፍሪካ ህብረት የማጽደቅ እድሏ አነስተኛ ነው። ነገር ግን ኢትዮጵያ ዲፕሎማቲክ በሆነ መልኩ ማለትም ከኤርትራና ጅቡቲ ጋር በመደራደር ወደቡን በሊዝ የመጠቀም እድሉ ሊኖራት ይችላል። በተለይም ኢትዮጵያ ለኤርትራም ሆነ ለጅቡቲ የተወሰነ ገንዘብ በመክፈል ወደቡን ለራሷ ጥቅም ልታውለው ትችላለች። የኢትዮጵያ የባህር ኃይል ፍላጎት ራስ ዱሜራ ምላሽ ይሰጥ ይሆን?
ኤርትራም ሆነች ጅቡቲ እስካሁን ባለው ሁኔታ በወደቡ ላይ ምንም አይነት መሰረተ ልማት የሌላቸው ሲሆን ይህም ኢትዮጵያ ወደቡን ለማልማት ያላትን ፍላጎት ከፍ አድርጎታል። ታዲያ ኢትዮጵያ ወደቡን በእጇ ካስገባች በቀላሉ ለዘመናት ስትፈልገው የነበረውን የባህር ኃይል ቤዝ አገኘች ማለት ነው። ይህም ኢትዮጵያ በአፍሪካ ቀንድም ብቻ ሳይሆን በቀይ ባህር የነበራትን ታላቁን የባህር ኃይል እንድትመልስ ያደርጋታል። በተጨማሪም ኢትዮጵያ ለዘመናት በጅቡቲ ላይ ተንጠልጥሎ የቆየውን የወደብ ፍላጎት በመቅረፍ ቢሊዮን ዶላሮችን በየዓመቱ